በሞጁል 15 ደግሞ የምናየው ስለ ቮላቲሊቲ ነው ማለት ነው። ስለዚህ ዋትስ ቮላቲሊቲ የሚለውን በሞጁል 15 እናያለን ማለት ነው። ዋትስ ቮላቲሊቲ volatility refers to the degree where a variation of price of a financial instrument over time. In simpler terms, it measures how fast or how far price moves, whether it's up or down. ስለዚህ ቮላቲሊቲ የሚያሳየን ምንድነው? ዘ ቫሪዬሽን ኦፍ ዘ ፋይናንሻል ኢንስትሩሜንቱን ኦቨር ታይም ምን ያህል ፕራይሱ ይለዋወጣል። ስለዚህ አንድ አሴት ላይ ፕራይሱ ምን ያህል ቶሎ ይለዋወጣል። ስለዚህ ቶሎ የሚለዋወጥ ከሆነ ማርኬቱ ቮላታይል ነው እንለዋለን። ቀስ ትንሽ እየተለዋወጠ የሚመጣ ከሆነ ለስ ቮላታይል እንለዋለን። በአጠቃላይ ፎሬክስ ማርኬቱ ቮላታይል የሆነ ማርኬት ነው። ዛት ሚንስ ፎሬክስ ትሬዲንግ ላይ ፎሬክስ ማርኬቱ ቮላታይል የሆነ ማርኬት ነው ባይ ዲፎልት ማለት ነው። ስለዚህ ውጭ ዓለም ላይ ከምንገበያየው ግብይት ፎሬክስ ትሬዲንግ ኦልዌይስ ቮላታይል ወይም ቶሎ የዋጋ ልውውጥ እናያለን። ዛት ወይ ሜክ ፋስት መኒ ሉዝም ስናደርግ በዛው ፋስት ሉዝ የሆነ መኒ የምናገኘው ማለት ነው። ቮላታይል ስለሆነ ማርኬቱ ወይም ቶሎ ፕራይስ ልውውጥ ስላለው ነው ማለት ነው። ለምሳሌ $100 የነበረ ስቶክ ከዛም በኋላ ከ6 ሰዓት በኋላ $150 ገብቶ ልታገኙ ትችላላችሁ። ዛት ቢኮዝ ኦፍ ፋይናንሻል ማርኬቱ በጣም ቮላታይል ስለሆነ። ስለዚህ ቮላቲሊቲ ማለት የአንድ ፕራይስ ቶሎ ልውውጥ ማለት ነው። ስለዚህ ፕራይሱ ቶሎ ሲለዋወጥ ነው። ስለዚህ በአጠቃላይ ፋይናንሻል ማርኬቱን ፎሬክስ ማርኬቱን ቮላታይል ሆኖ እንዳለ እዛው ፎሬክስ ማርኬቱ ደግሞ ከአንዱ ፔር አንዱ ፔር ደግሞ ሞር ቮላታይል ሆኖ ይገኛል ማለት ነው። ስለዚህ ከፔሮች ጎልድ ሞር ቮላታይል ሊሆን ይችላል። ከጎልድ ደግሞ ሞር ኢንደሲዎች ቮላታይል ሊሆኑ ይችላሉ። ከኢንደሲዎች ደግሞ ሞር ክሪፕቶ ከረንሲዎች ሞር ቮላታይል ሊኖሩ ይችላሉ። ስለዚህ ቮላቲሊቲ አክቹዋሊ ከምን ጋር ይያዛል? ከሊኩዲቲ ጋር ይያዛል ማለት ነው። ዘሞር ሊኩዲቲ ባለ ቁጥር ምንድነው ቮላቲሊቲው ሞር ሊኩዲቲ ካለ ቮላቲሊቲ እየቀነሰ ነው የሚመጣው። ሊኩዲቲ እያነሰ በመጣ ቁጥር ደግሞ ቮላቲሊቲ እየበዛ ነው የሚመጣው ማለት ነው። ስለዚህ ለስ ሊኩድ የሆኑ ማርኬቶች ከአንዱ አንጻር ወደ አንዱ አንጻር ስናየው ለስ ሊኩድ የሆኑ ማርኬቶች በጣም ቮላታይል የመሆኑ ካራክተሪስቲክ አላቸው። ሃይ ሊኩዲቲ የሆኑ ማርኬቶች ደግሞ ለስ ቮላታይል የመሆን ጸባይ ያላቸው። ዛት ፎሬክስ ማርኬቱ ምንድነው ለስ ቮላታይል የሚሆነው ከጎልድ እና ከሌሎች ክሪፕቶ ከረንሲዎች አንጻር። ለምን? ፎሬክስ ማርኬቱ በጣም ሊኩድ የሆነ ማርኬት ስለሆነ፣ ስለዚህ ቮላቲሊቲው እየቀነሰ ይመጣል ማለት ነው። ሃይ ቮላቲሊቲ ማለት ያው ፕራይስ ሙቭስ ራፒድሊ ከቨር ላርጅ ሬንጅ ነው። ስለዚህ ሃይ ቮላቲሊቲ ቶሎ የሚንቀሳቀስ ማርኬት ነው፣ ቶሎ ዋጋውን የሚቀያየር ማርኬት ነው። ላርጅ ሬንጆችን ማርኬቱ ከቨር ሲያደርግ ነው። ሎሎ ቮላቲሊቲ ማለት ፕራይስ ዌን ሙቭ ስሎሊ ዊዝን ናሮ ሬንጅ ነው። ስለዚህ በትንሽ ልዩነት ውስጥ ፕራይስ ናሮ ሬንጅ ውስጥ ሲለዋወጥ ማለት ነው። ስለዚህ ያ ሎ ቮላቲሊቲ ብለን እናየዋለን ማለት ነው። ሌላ ዋይ ቮላቲሊቲ ማተርስ ኢን ትሬዲንግ። ለምንድን ነው ቮላቲሊቲ ትሬዲንግ ላይ ማተር የሚያደርገው? ለምንድን ነው ማተር የሚያደርገው ትሬዲንግ ላይ? ምን ቮላቲሊቲ ሄልፕስ ትሬደርስ ቱ አንደርስታንድ ሪስክ ፖቴንሻል ሪዋርድ። አንደኛ ትሬደሮችን ሪስክ እና ፖቴንሻል ሪዋርዳቸውን አንደርስታንድ እንዲያደርጉ ይችላሉ። ስለዚህ አንድ ማርኬት ላይ ገብተን አንድ አሴት ላይ ገብተን ትሬድ በምናደርግበት ሰዓት ላይ ምንድነው ሪስክ ቱ ሪዋርዳችን ምንድን ነው የሚመስለው? እዚህ ማርኬት ላይ ሪስካችን ምንድን ነው፣ ሪዋርዳችን ምንድን ነው የሚለውን ነገር እናያለን። ሃይ ቮላቲሊቲ ያለበት ማርኬት ሃይ ሪስክ ሃይ ሪዋርድ አለበት። ስለዚህ ሃይ ሪስክ ሃይ ሪዋርድ፣ ስለዚህ ያንን ቮላቲሊቲ ስማርትሊ መጠቀም መቻል አለብን ማለት ነው። ስለዚህ ያንን ኖት ማድረግ ይጠበቅብናል። ሌላው ዲተርማይን ፖዚሽን ሳይዚንግ ኤንድ ስቶፕ ሎስ ፕሌስመንት። ሁለተኛ ደረጃ ደግሞ ዲተርማይን ፖዚሽን ሳይዚንግ እና ስቶፕ ሎስ ፕሌስመንት። ስለዚህ ሃይ ቮላታይል የሆነ ማርኬቶች ላይ ስንገባ ስለዚህ ስቶፕ ሎሳችንን ዋይድ ማድረግ ወይ ሰፋ ማድረግ ይጠበቅብናል ማለት ነው። ስለዚህ በዛ ሰዓት ደግሞ ፖዚሽን ሳይዛችንን ግን ማስተካከል መቻል አለብን ማለት ነው። ስለዚህ ከማርኬቱ ቮላቲሊቲ ጋር ስቶፕ ሎስ ፕሌስመንታችን እና የስቶፕ ሎስ አቀማመጣችን እና የፖዚሽን ሳይዛችን ሁልጊዜ ፕሌስመንቱ መላው ከማርኬቱ እኩል መሆን መቻል አለበት ማለት ነው። ስለዚህ ሃይ ቮላታይል የሆኑ ማርኬት ላይ ታይት የሆነ ወይም ጠባብ የሆነ ስቶፕ ሎስ አናስቀምጥም። ለምን? ማርኬት ማኒፕሌት አድርጎን ወይም በስቶፕ አውት ያስወጣናል ማለት ነው። ኢቭን ዶ ዘ ራይት ዳይሬክሽን ትሬዱ በእኛ ዳይሬክሽን እየሆነ ቢሆንም ማለት ነው። ስለዚህ ያንን ሁሌ ማሰብ መቻል አለብን ማለት ነው። ያ ደግሞ ወደ ፖዚሽን ሳይዚንግ ይመጣናል። ስለዚህ ፖዚሽን ሳይዚንጋችንን ቀነስ አድርገን ስቶፕ ሎሳችንን ዋይድ አድርገን ሞር ስፔስ ሰተነው ትሬድ ልናደርግ ይገባል ማለት ነው። ምን ሃይት ቮላቲሊቲ ሎ ቮላቲሊቲ የሆነ ማርኬት ላይ ከሆነ ግን ችግር ስለማይኖረው ታይት የሆነ ስቶፕ ሎስ ልናደርግ እንችላለን። ቢኮዝ ማርኬቱ ቮላታይል አይደለም ወይም ቶሎ ዋጋ ስለማይቀያየር ምንድነው ረጋ ብሎ በእኛ ዳይሬክሽን ወይም እኛ ባስቀመጥንለት ፕሪዲክት ባደረግንለት ፕራይስ ቦታ መሄድ ይጀምራል ማለት ነው። እነዛን ነገሮች ደግሞ ለማየት ኦልዌይስ ፖዚሽን ሳይዚንጋችንም አብረን ማስተካከል መቻል አለብን ማለት ነው። ሌላው ኢንፍሉዌንስ ዘ ቾይስ ኦፍ ትሬዲንግ ስትራቴጂስ። ሌላው ትሬዲንግ ስትራቴጂያችን ነው አፌክት ያደርጋል። ስለዚህ ሃይ ቮላታይል ማርኬት ሲሆን ኢቨን ዶ ዘ ሴም ፕራይስ አክሽንን ብንጠቀም ፕራይስ አክሽንን ሃይ ቮላታይል ማርኬቶች ላይ ምንድነው ከስተማይዝ አድርገን ከዛ ቮላቲሊቲ ጋር አዳፕት የሚያደርግ ስትራቴጂን ቢልድ ማድረግ መቻል አለብን ማለት ነው። ፔሮች ላይ ስንመጣ ደግሞ ሴም ፕራይስ አክሽን እየጠቀምን ሆነ ነገር ግን ከዛ ቮላቲሊቲው ጋር አብሮ የሚሄድ
ልናደርግ ይገባል። ስለዚህ ትንሽ ልዩነቶች ከስተማይዝ ልናደርጋቸው ይገባል ማለት ነው። ስለዚህ በዛ ወይ ነው ይህንን በቀላሉ ስናየው ለምሳሌ አንድ ምንጣፍ እያነጠፍን ከሆነ ቤት ውስጥ ለሳሎንና ለመኝታ ቤት የምንጠቀመው የምንጣፍ አይነት ሊለያይ ይችላል። ቢኮዝ ኦፍ ሳሎኑ ሰፋ ካለ ሴም ምንጣፍ ነው፣ ግን ሰፋ ያለ ምንጣፉን እናነጥፋለን ማለት ነው። ነገር ግን መኝታ ቤት ሂደን ምንጣፍን በምናነጥፍበት ሰዓት ላይ ያም ምንጣፍ ልንቆርጠው እንችላለን፣ በመኝታ ቤቱ ልክ ልናደርገው እንችላለን ማለት ነው። ስለዚህ በትሬዲንግ ስትራቴጂ ቾይዝ ላይ ኢንፍሉዌንስ ያደረገናል ቮላቲሊቲ ስንል ያንን ነው ማለት ነው። ስለዚህ ሴም ሆኖ ከማርኬቱ ጋር ያለውን ከስተማይዝ አድርገን ማየት እንችላለን ማለት ነው። ስለዚህ ዛት ወይ ዊ ካን ጌት ቤተር ሪተርንስ ኦን አወር ትሬዲንግ ማለት ነው። ሌላው ሃይ ቮላቲሊቲ ከሆነ suitable for scalping and breakout ትሬዲንግ ነው። ሃይ ቮላቲሊቲ የሆነ ትሬዲንግ ስትራቴጂዎች ወይም ሃይ ቮላቲሊቲ የሆኑ አሴቶች ምንድነው ለስካልፒንግ እና ለብሬክአውት ስትራቴጂ በጣም አሪፍ ናቸው። ያ ማለት ስካልፕ በምናደርግበት እና ወይ ማርኬት ላይ ብሬክአውት አድርጎ በሚሄድበት ሰዓት ላይ ትሬድ ለማድረግ በጣም አሪፍ ናቸው። ሎ ቮላቲሊቲ ደግሞ ለስዊንግ ለሬንጅ ትሬዲንግ እና ለስዊንግ ትሬዲንግ ነው። ስለዚህ ሎ ቮላታይል የሆኑ ማርኬቶች ላይ ትሬድ ስናደርግ አክቹዋሊ ስዊንግ ነው የምናደርገው። ስዊንግ ማለት ትሬዳችን ከአንድ ቀን ከሁለት ቀን በላይ ልንይዛቸው እንችላለን ማለት ነው። ለምን? ቀስ እያሉ ማርኬት ፕራይስ ስለሚለውጡ ቀስ እያሉ ስለሚሄዱ እነዛን ደግሞ በትዕግስት ለመጠበቅ ነው። ስለዚህ ስዊንግ ትሬዶችን ነው የምንወስደው ማለት ነው። ስለዚህ ሜንሊ ሃይ ቮላቲሊቲ ላይ ስካልፖችን እና ብሬክአውቶችን እንወስዳለን። ሎ ቮላቲሊቲ ላይ ደግሞ ሞስትሊ ስዊንግ የሆኑ ትሬዶችን እንወስዳለን ማለት ነው። ሌላው ቮላቲሊቲ እንደምናየው ማርኬት ላይ ፓኒክ ሊያደርግ ይችላል። ስለዚህ ቶሎ ፕራይስ ቼንጅ ሲያደርግ እዚህ ጋር የምታያቸው ፒክቸሮቹ ሰዎች ሪያክሽናቸውን ሲያሳዩ ነው። ማርኬት ላይ ስትመጡ ሀይ የሆነ ቮላቲሊቲ ስታዩ መጀመሪያ ያን ፔር ቮላታይል መሆናችሁን ማይንድ ሴታችሁን አክሴፕት አድርጎት መግባት አለበት። ቮላቲሊቲ በሚመጣ ሰዓት ቶሎ ማርኬት ፕራይስ ቼንጅ በሚያደርግበት ሰዓት ላይ ምንም አይነት የኢሞሽናል አይነት መደናገጥ ማሳየት የለባችሁ ማለት ነው። ስለዚህ ቶሎ ቮላታይል የሆነ ማርኬት ትሬድ ማድረግ ኢሞሽናሊ የሚጎዳችሁ ከሆነ ባክ ወደ ለስ ቮላታይል ነው መሄድ ያለባችሁ። እንደ ጀማሪ ለስ ቮላታይል የሆኑ ፔሮችን ነው ትሬድ ማድረግ ያለባችሁ። ለምን? ሀይ የሆኑ ቮላቲሊቲ ኢሞሽናችሁና ሳይኮሎጂያችሁን ቶሎ ብሬክ ሊያደርጓችሁ ስለሚችሉ ማለት ነው። ፋክተር ዛት አፌክት ቮላቲሊቲ ምንድነው ማርኬትን ሃይ ቮላታይል እንዲሆን የሚያደርገው? ስለዚህ እነዛ ፋክተሮች ደግሞ እነምን ናቸው የሚለውን ነገሮች እናያለን ማለት ነው። አንደኛ ማርኬት ኒውስ ኤንድ ኢኮኖሚክ ኢቨንትስ። ስለዚህ ማርኬት ኒውስ እና ኢኮኖሚክ ኢቨንትስ በሚኖርበት ሰዓት ማርኬቱ በጣም ሃይ ቮላታይል ይሆናል ማለት ነው። ለምሳሌ እንደ ኤንኤፍፒ፣ ሲፒአይ፣ ጂዲፒ ካን ኮዝ ሰደን ፕራይስ ስዊንግ። ስለዚህ እንደነዚህ አይነት ቮላቲሊቲ ምንድነው ቶሎ ማርኬትን ስፓይክ እንዲያደርግ ይችላል። ከአንድ ፕራይስ ወደ አንድ ፕራይስ ኢን ሰከንድስ ኦር ኢን ሚኒትስ ቶሎ ሊቀይር ይችላል ማለት ነው። ቢኮዝ ኦፍ ኒውስ እና ኢኮኖሚክ ኢቨንትስ ስላለ ማለት። ስለዚህ ማርኬት ሴንቲሜንቱ በጣም ወደ አንዱ ወይ ፖዚቲቭ ይሆናል ወይ ማርኬት ሴንቲሜንቱ ኔጌቲቭ ይሆናል። ግን ኔጌቲቭ ፖዚቲቭ ወደሆነበት ሳይድ በጣም ቶሎ ፕራይሱን ይቀይራል ማለት ነው። ዌዘር ኢትስ ጎነ ጎ አፕዋርድ ኦር ዳውንዋርድ ማለት ነው። ሌላው ደግሞ ማርኬት ሊኩዲቲ ነው። ሎ ሊኩዲቲ ፕሮቫይድስ ኤዥያን ሴሽን ኦፈን ኢንክሪስስ ቮላታይል ኢንቲሪ ማርኬት። ቅድም እንዳልኳችሁ ሎ ሊኩዲቲ ያለበት ቦታ ፔሪዶች ላይ ምንድነው ላይክ ኤዥያን ሴሽን ኦፈን ኢንክሪስስ ቮላቲሊቲ ቲን ማርኬት። ስለዚህ አንዳንዴ ሎ ሊኩዲቲ ሲኖር፣ ስለዚህ ብዙ ጊዜ ሰዎች ሊኩዲቲ ማለት በዛ ሰዓት ላይ የሚገዛ ወይም ለሻጮች ገዢዎች፣ ለገዢዎች ሻጮች ብዙ የሌለበት ታይም ከሌለ አንድ ማርኬት ፓርቲሲፓንት ወይ ትልቅ ማርኬት ፓርቲሲፓንት የሚባል ማርኬቱን ድራይቭ ሊያደርገው ይችላል ማለት ነው። ስለዚህ በዛ ሰዓት ደግሞ ሀይ የሆነ ቮላቲሊቲ ሊከሰት ይችላል ማለት ነው። ስለዚህ እነዚህ አይነት ደግሞ ሞስትሊ ኤዥያን ሴሽኖች ላይ አፕል ሊያደርጉ ይችላሉ። ከእንደዚህ አይነት ቲን የሆኑ ቮላቲሊቲ ማርኬቶች ለራሱ መራቅ አንዱ የሆነ የራሱን የሆነ ሳይኮሎጂካል ስቴቢሊቲ ይሰጠናል ማለት ነው። ስለዚህ ኦልዌይስ ትሬድ የምናደርገውን አሴት ወይም ፔር ሁሌ ማወቅ አለብን። ቮላታይል ነው ቮላታይል አይደለም። ስለዚህ በማየት ቮላቲሊቲ ካራክተሪስቲክሶች አሉት ማርኬቱ ላይ የሚለው ማወቅ አለብን። ለምሳሌ ትሬድ ስናደርግ ኤንኤፍፒ ከሆነ በወሩ መጨረሻ ላይ ወይም በወሩ መጀመሪያ ላይ የመጀመሪያው አርብ ላይ ኤንኤፍፒ ሁል ጊዜ ሪሊዝ ይደረጋል። በዛ ሰዓት ላይ ኦልዌይስ ዊ ኖ ቮላቲሊቲ ኪኪን እንደሚያደርግ። ስለዚህ አዘር ዊ ትሬድ ሪስክችን ማኔጅ አድርገን ኦር ዊ ዶንት ትሬድ ኦል ማለት ነው። ስለዚህ ኦልዌይስ ሪስካችንን ማኔጅ ማድረግ መርሳት የለብንም ማለት ነው። ሌላው ደግሞ ጂኦፖለቲካል ኢቨንቶች ነው። እንደ ዋርስ፣ ኢሌክሽን፣ ፖለቲካል ኢንስቴቢሊቲ ካን ስፓይክ ቮላቲሊቲ። ያ ማለት ዋሮች፣ ምርጫዎች፣ ፖለቲካል ኢንስቴቢሊቲዎች ሲፈጠሩ ደግሞ በአንዴ ፕራይስ ስፓይክ ሊያደርግ ይችላል ወይም የዋጋ ልውውጦች ልናይ እንችላለን። አክቹዋሊ ፎሬክስ ማርኬት ላይ ብቻ ሳይሆን ውጭ ዓለም ላይ ዋሮች፣ ኢሌክሽን እና ፖለቲካል ኢንስቴቢሊቲ ሲገኝ ዋጋዎች ይለዋወጣሉ፣ እቃዎች ሊወደዱ ይችላሉ፣ ብዙ ነገሮች ከፍ ሊሉ ይችላሉ፣ ኢንፍሌሽን ሊመጣ ይችላል፣ ፐርቼሲንግ ፓወራችን ሊቀንስ ይችላል። እነዚህ ነገሮች ደግሞ በጣም ፋይናንሻል ማርኬቶች ላይ አፌክት ያደርጋሉ። ሌትሴይ እና አንድ ጠዋት ተነስተን የሆነ ሀገር ከረንሲ ወይም የሆነ ሀገር ፕሬዚዳንት ቢሞት ምንድነው የዛ ሀገር ከረንሲ አፌክትድ ይሆናል ማለት ነው። ስለዚህ ሃይ ቮላታይል ነው የሚሆነው በዛ ሰዓት። ኢን ሚኒትስ ፕራይሱን ቼንጅ ሊያደርግ ይችላል ማለት ነው። ስለዚህ
እንደዚህ ሁሌ እንደዚህ አይነት ጂኦፖለቲካል ኢቬንቶችን አፕዴትድ መሆን ኢንፎርሜሽን መያዝ ኦልዌይስ ጠቃሚ ነው ማለት ነው። አራተኛው ፊር ማርኬት ወይም ማርኬት ሴንቲሜንት ፊር ኦር ግሪድ ኢን ማርኬት ካን አምፕሊፋይ ፕራይስ ሙቭመንት። ሶ እንደዚህ አይነት ነገሮች በሚፈጠሩ ሰዓት ደግሞ የሰዎች ፍርሃትና ስግብግብነት ማርኬት ላይ ይታያል ማለት ነው። ስለዚህ የዛን ጊዜ ለምሳሌ ጎልድ ኦል ታይም ላይ ለምሳሌ ጎልድ ኦል ታይም ሃይ ላይ ከሆነ ሰዎች ኦኬ ጎልድ ማርኬት እየጨመረ ነው ማለት ነው፣ ስለዚህ ከዚህ በላይ ይጨምራል ብለው በጣም ኦልሬዲ ማርኬቱ አፕ ከሆነ በኋላ ይገዛሉ ማለት ነው። የዛን ጊዜ ምንድን ነው ማርኬቱ እየወረደ ይመጣል ማለት ነው። ስለዚህ አንዳንዶቹ በፊድ ይገዛሉ፣ አንዳንዶቹ ደግሞ በግሪድ ኤግዚት ያደርጋሉ ማለት ነው። ሶ ፊድ ኤንድ ግሪድ የሆኑትን ሙቭመንቶች ላይ የዛን ጊዜ ሃይ የሆነ ቮላታይል ማርኬት ሊፈጠር ይችላል። ስለዚህ ኦልዌይስ አፕዴትድ መሆን መቻል አለብን። ኦልዌይስ ዊ ሃቭ ቱ ኢንተር ኤርሊ ቢፎር ዘ ሙቭመንት ስታርትስ ማለት ነው። ስለዚህ ዋንስ ዘ ሙቭመንት ስታርት ከሆነ ጥሎን ከሄደ በኋላ ኢትስ ቤተር ቱ ዌት አናዘር ሴትአፕ ማለት ነው። ሜዠሪንግ ቮላቲሊቲ፣ እንዴት ነው ቮላቲሊቲን ሜዠር የምናደርገው? እንዴት ነው ቮላቲሊቲን የምንለካው ማርኬት ላይ የሚለውን ነገር እናያለን። አንደኛ አቬሬጅ ቱ ሪሌት ኤቲአር ነው። ስለዚህ ሜዠርስ አቬሬጅ ፕራይስ ሙቭመንት ኦቨር ኤ ፔሪድ ማለት ነው። ስለዚህ ኢንዲኬተር ክላሳችን እንዳያየን ቮላቲሊቲ ሜዠር ከሚያደርጉልን አንዱ የኢንዲኬተር ታይፕ ምንድን ነው? አቬሬጅ ትሩ ሬንጅ ወይም ኤቲአር የምንለው ነው ማለት ነው። ሌላው ብሎጀር ባንድስ ነው። ሌላውም ብሎጀር ባንድስ ነው። አንዱ ኤክስፓንዲንግ ባንድስ ኢንዲኬት ኢንክሪዚንግ ቮላቲሊቲ፣ ኮንትራክቲንግ ባንድስ ኢንዲኬት ሎ ቮላቲሊቲ። ስለዚህ ማርኬት ላይ ኤክስፓንድ ሲያደርግ ሃይ ቮላቲሊቲ እንዴት እንደሚያሳየን፣ ማርኬት ላይ ደግሞ ሎ ኤክስፓንድ ሲያደርግ እንዴት ነው ሎ ቮላቲሊቲ የሚያሳየን የሚለውን ነገር ደግሞ ኢንዲኬተር ባለው ክላሳችን ላይ አይተናል ማለት ነው። ስለዚህ ይህን እነዚህ ሁለቱ ኢንዲኬተሮች ሜዥር አድርጉና ሌላው ስታንዳርድ ዲቪዬሽን ነው። ስታቲካል ሜዥር ሃው ማች ፕራይስ ዲቪዬት ፍሮም ዘ አቬሬጅ ማለት ነው። ስለዚህ ሌላው ደግሞ ስታቲካል የሆነ ሜዥር ሃው ማች ፕራይስ ከአንዱ ወደ አንዱ በምን ያህል ጊዜ ሄደ የሚለውን ነገር በእነዚህ ሶስቱ ቱሎች ቮላቲሊቲያችንን ቼክ ማድረግ እንችላለን፣ ወይም ቮላቲሊቲያችን ወዴት እየሄደ ነው የሚለውን ነገሮች ቼክ ማድረግ እንችላለን ማለት ነው። ሌላው ፕራክቲካል ኤግዛምፕል ሃይ ቮላቲሊቲ፣ የቮላቲሊቲ ፕራክቲካል ኤግዛምፕሎችን ማየት እንችላለን። ሶ ሃይ ቮላቲሊቲ ስቶክ ዌንት ፍሮም $100 to $120 ኢን ዋን ዴይ ራፒድ ሙቭመንት ሚንስ ዊዝ ሃይ ሪስክ ኦልሶ ሃይ ፕሮፊት ፖቴንሻል ይለናል እዚህ ጋር። የአንድ ስቶክ ዋጋ ወይም የአንድ አሴት ስቶክ ዋጋ $100 ወደ $120 በአንድ ቀን ሂደ። ይህ ምን ያሳየናል? በአንድ ቀን የ20% ጭማሪ ወይም $20 ጭማሪ ያሳየናል ማለት ነው። ስለዚህ ራፒድ ፕራይስ ሙቭመንት ሚንስ ይሄኛውን ራፒድ ፕራይስ ሙቭመንት ምን ያሳየናል? ሃይ ሪስክ ያሳየናል፣ ኦልሶ ሃይ ፕሮፊት ፖቴንሻል። ስለዚህ ስማርትሊ ከተጠቀምንበት ኦልሶ ሃይ ሪስክም አለው ሃይ ፕሮፊት ፖቴንሻል አለው። ስለዚህ ቮላቲሊቲ በዛውን ማየት እንችላለን። የሎ ቮላቲሊቲ ደግሞ ምን ያሳየናል? ሎ ቮላቲሊቲ ስቶክ ፍሮም $100 to $101 ሰው $100 ወደ $101 በአንድ ቀን ነው የተሄደው ማለት ነው። ስለዚህ ለስ ሪስክ ለስ ስሞለር ኦፖርቹኒቲስ ፕሮፊት ኦፖርቹኒቲስ ይለናል። ስለዚህ ምን ይሰጠናል ማለት ነው? ሎ ቮላቲሊቲ የሆነ ስቶክ ላይ $100 ወደ $101 በአንድ $1 የጨመረው ወይም 1% የጨመረው በምን በአንድ ቀኑ። ስለዚህ ይሄ ደግሞ ለስ ሪስክ የሚያሳየናል ስሞለር ፕሮፊት ኦፖርቹኒቲ የሚያሳየናል ማለት ነው። ስለዚህ ኦልዌይስ እኛ ትሬደሮች ቮላቲሊቲ ያስፈልገናል ገንዘብ ለመስራት። ነገር ግን ኦልዌይስ ቮላቲሊቲ ሪስክም አለው ተያይዞ አብሮ። ስለዚህ ኦልዌይስ ኢፌክቲቭሊ ሪስካችን ማኔጅ በማድረግ ወይም ስማርት ሪስኮችን በመውሰድ ፕሮፊታብል ሆነን መቀጠል እንችላለን። እነዛን ቮላቲሊቲ አድቫንቴጅ እየወሰድን ማለት ነው። ሶ ኪ ቲፕስ ፎር ትሬደር፣ ቮላቲሊቲን ስንጠቀም ኪ ቲፕ ለትሬደሮች ማወቅ ያለብን ነገሮች፣ አንደኛ አጀስት ዩር ስትራቴጂ ሃይ ቮላታይል ማርኬትስ ሜይ ሪኳየር ዋይደር ስቶፕ ሎስ ዋይል ሎ ቮላታይል ማርኬትስ ሜይ ዩዝ ታይተር ስቶፕ ሎስ። ስለዚህ ሃይ ቮላታይል የሆነ ማርኬቶች ላይ ትሬድ በምናደርግ ሰዓት ላይ ሰፋ ያለ ስቶፕ ሎሶችን መጠቀም መርሳት የለብንም። ዋይል ሎ የሆኑ ቮላታይል የሆኑ ማርኬቶች ላይ ስንጠቀም ደግሞ ታይት የሆነ ስቶፕ ሎስን መጠቀም መርሳት የለብንም ማለት ነው። ስለዚህ ኦልዌይስ ቮላታይሎቹ ሃይ ከሆኑ ቶሎ ፕራይስ ቼንጅ ስለሚያሳየን ቶሎ ስቶፕ አውት ሊያደርገን ስለሚችል ኦልዌይስ ለዛ ነገር ስፔስ መስጠት አለብን። ሰፋ ያለ ስቶፕ ሎስ መጠቀም አለብን። ቮላታይል ማርኬቶች ላይ ደግሞ ነን ቮላታይል የሆኑ ማርኬቶች ላይ ደግሞ ለስ የሆኑ ቮላታይል ማርኬቶች ላይ ሲመጡ ደግሞ ጠበብ ያለ ስቶፕ ሎስ መጠቀም፣ ለምን ቀስ ብለው ስለሚሄዱ ዋይደር ስቶፕ ሎስ ማድረጉ ወርዝ ለስ ስለሚያደርገው ማለት ነው። ስለዚህ ሌላው ደግሞ አቮይድ ኦቨር ሌቨሬጂንግ ወይም ቮላታይል ማርኬት። ስለዚህ ኦቨር የሆን ሌቨሬጂንግ ወይም ኦቨር የሆነ ሪስክ ማድረግ መቶ መቻል አለባችሁ ቮላታይል ማርኬቶች ላይ። ለምን በአንዴ ሉዝ ልታደረጉ ስለምትችሉ ዘንድ ደግሞ ኢሞሽናችሁ እና ሳይኮሎጂያችሁ ላይ አፌክቴሽን ስለሚኖረው ማለት ነው። ሌላው ደግሞ ኮምባይን ቮላቲሊቲ አናሊሲስ ዊዝ ትሬንድ አናሊሲስ ማርኬት ስትራክቸር ቤተር ኢንትሪስ ኤንድ ኤግዚት። ቮላቲሊቲ ብቻውን አይተን ማርኬት ላይ ዲተርማይን ልናደርግ አንችልም ማለት ነው። ስለዚህ ኦልዌይስ ከምን ጋር ነው የምንጠቀመው? ከማርኬት አናሊሲስ ጋር፣ ከትሬንድ ጋር፣ ከማርኬት ስትራክቸር ጋር ነው የምንጠቀመው ማለት ነው። ስለዚህ ፎር ቤተር ኢንትሪስ እና ኤግዚት ፖይንቶች ይጠቀመናል ማለት ነው። ስለዚህ ኦልዌይስ እንደ ሌሎቹ ኮንሴፕቶች ላይ ማርኬት ላይ ትሬድ በምናደርግበት ሰዓት ላይ
ቮላቲሊቲን ከምን ጋር ነው የምንጠቀመው? ከማርኬት ስትራክቸር ከቤተር ኢንትሪስ እና ኤግዚት የሚሰጡ ምንድነው ፕራይስ አክሽን ጋር አብረን አዋህደን ስንጠቀሙ ነው። ስለዚህ ኦልዌይስ ብቻውን መጠቀም ወርዝለስ ያደርገዋል ማለት ነው። ስለዚህ ኦልዌይስ ቮላቲሊቲ የሚለካልን የፕራይስ በምን ያክል ጊዜ ውስጥ ፈጥኖ ይሄዳል ወር በምን ያክል ጊዜ ውስጥ ዋጋውን ይለውጣል የሚለውን ነገር ነው ማለት ነው።